ጋር እና አካውንቱ ጋር አድርገው ቢፖስቱት ምናልባት የልጅ ጉዳይ ስለሆነ ሴንሲቲቭ ነው ብዬ ነው። የአላህ ፍቃድ ሆኖ አባታችን ቢሞት ሀዘን ቢወጣንም ውስጣችንን ከፍቶት ለብቻ አልተወንም ከሜዳም አልጣለን እናንተ ወዳጆቹን ይሄውና ሰጠን። በህይወት እያለ ተወዱት አልነበር ዛሬ ሞት ቢወስደው ቢደበቀን ባፈር አይከፋንም አይደል እናንተ እያላችሁ ትዳብሱን የለ እንደሱ ናችሁ። ያስለመደን ነገር እያለ በህይወት አይቀርብንም አይደል ውስጣችንን አምሮት። አባታችን እኮ በጣም ነው የሚወደን ብዙ ነው የሚሳሳው ዝም ብሎን አይሄድም ሳይተካ ሌላ ሰው። ሳይሞት በፊት እኮ ነበረው እልፍ ወዳጅ። ታዲያ ዛሬ ቢሞት እናጣለን እንዲህ የሚሆነን ወላጅ። በጭራሽ አናጣም አንሆንም ብቸኛ። አባታችን እኮ የእኛ እኮ ሙሐመድ ብዙ ወዳጅ ያለው ዘመድም ጓደኛ። ቀብሩ ላይ ተገኝተው የሸኙት በሞላ በምን አንጀታቸው እሱ ሞተ ብለው ይሉናል እስችላ። እናንተ ሁላችሁም የአባታችን ወዳጅ እስካላችሁ ድረስ ልብስም አንታረዝ ምግብ ማይቸግረን ቁርስ ምሳ መክሰስ። እሱ ስለሞተ ካጣንም አስታዋሽ ወዳጅነት ማለት የለም እስከ ጭራሽ። አባታችን ደግሞ እንዲህ አይነት ወዳጅ የለውም ከድሮም። ሀገር ነው የሚወደው ከኛ ብዙ ርቆም። ያ ባይሆን ኖሮማ ዛሬ ማንም አይኖር ከኛ ጎን የሚቆም። አባታችን አንዴ ባየህ ቀና ብለህ በሚወደህ ብዛት ፈገግ ትል ነበር እጅጉን ተደንቀህ። ልጆቼ ምን ሆኑ ብለህ እንዳታስብ ከጎናችን አሉ ወዳጆችህ ከልብ። አላህ ይርሐመው አላችን የትልፍልበስ የሚወፍቀው። አመሰግናለሁ። በጣም ደስ የሚል ግጥሙን የሰጠን ወንድም ታላቁ ገጣሚ የኪነ ጥበብ ባለሙያ ወንድማችን ሺን እጅግ በጣም አድርገን እናመሰግናለን። ልብ የሚነካ በጣም ሁላችንም ስሜት ውስጥ የከተተ ግጥም ነው። እንግዲህ አላህ አንተንም እንግዲህ ብዕርህ አይንጠፍ ነው የሚባለው ላይ ይጠብቅህ። እጅግ በጣም አድርገን እናመሰግናለን። አሲያ እስቲ የሆነ ነገር ቤን እስቲ የሆነ ነገር ቤን ሞዚ ትንሽ ሶበርበት። አሲያ እስኪ አንቺም ተረጋጊ። አዎ ጠንከር ማለት ያስፈልጋል። አሁን ያለውን ነገር ሁላችንም ውስጥ ያለውን ስሜቱን በደንብ እናውቀዋለን። ጠንከር አሲያ ሚዩት ናት መሰል። ሞዝ ሙዓዝ በልና ንያ እሺ እንግባ። ሙዓዝ በልና ሁላችሁ ያላችሁ አላህ ይዘንለት እያላችሁ ጻፉ። እሺ አላሁ ረቡል ዒዛ ጀነተል ፊርደውስን አላን ይወፍቀው በረሕመቱ በእዝነቱ። በነበረን ከመሐመድ ሰይድ በነበረን ከማለፉ በፊት ከሁለት ቀን በፊት ደውሎልኝ ነበር። ልክ ከዑምራ እንደመጣ ማለት ነው። እና በአላህ ስም እጅግ በጣም ደስ የሚል ህልም አየሁልህ ወንድሜ ምናምን ብሎ ቴክስት አደረገልኝ እና እኔም በጣም ጓጉቼ እንደነበረ ነገርኩት። ከዛ ያው ተደዋወልን። በቃ ያው እዚህ ምንድን ያለኝ ሻራውን መቼም አንዳንዴ እንትን አይባልም እንደዚህ አይነት ቦታ ላይ ይነገራል። እኛ ቤት መተህ እዚህ ደሴ የሆነ ድግስ ተደግሶ እኛ ቤት አለ ድግስ ተደግሶ እኛ ቤት ነው ደሴ መተህ ይመስላል። የባለቤቴ እናት አሉ እኔ የለውም የባለቤቴ እናት አሉ። በጣም በቃ የሚያምር ያው እንደዚህ ሱፍ ለብሰህ ፀጉርህ በቃ እንደዚህ ረጅም ነገር ሆኖ እስከ ትከሻ እንደዚህ ወርዶ አየሁኝ እና አንተ እድሜህ ረዥም ነው ለእኔ ዱዓ አድርግልኝ። ሱብሓነላህ ቀችን በመጨረሻ ከመሐመድ ሰይድ ጋር የነበረን ሙት ወዶ ያለው በጣም ወዶ ማከብሩ ጓደኛዬ ነው። ዛሬ ላይ ይሄን ሁሉ ነገር አሁን የምንራራትለት ቢያይ ደስ ይለኛል። አላህ ይርሐመው። አብሽር ሐቢቢ ልብ የሚነካ ነው። ተንም ረጅም እድሜ ሰጥቶ
በልጆች ደስተህ የነገ ቀን አብረው ጀነተል ፊርደውስ ላይ የምትገናኙ አላህ ያድርግህ። ነቢያችን ሰለላሁ ዐለይሂ ወሰለም ያሉት አልመርኡ ማ ኸሊለህ ነው። እንግዲህ ማ ኸሊለህ ፊርደውስ አላህ ይሰብስበን። አልመውቱ ሐቅ ወልፍራቁ ሰዓብ። አልሐምዱሊላህ አኸዘ ማ አዕጣ። አብሽር አብሽር፣ በርቱ። እናንተ እንግዲህ አጠገቡ ያላችሁት አማና ነው። እነዚህ ልጆቻችን እናንተም አላህ ትዕግስቱን፣ ቁዋውን፣ ብርታቱን አላህ ይስጣችሁ። አላህ ያግዛችሁ። አላህ ረጅም ዕድሜና ጤና ይስጣችሁ። ኢማንና ተቅዋ አላህ ይስጣ። አብሽሩ። አልሐምዱሊላህ እናንተን የመሰል እንዲህ ወጣት ወንድም ማግኘቱ ኒዕማ ነው። በአሁኑ ጊዜ ዘመኑ አኽር ዘመን ነው፣ የመስለሓ ዘመን ነው። በአላህ መንገድ የተዋደደ በጣም ጥቂት ነው በአሁኑ ጊዜ። ቬሪ ዲፊካልት እና እናንተን የመሰለ እንዲህ ወንድም በማግኘቱ እሱ እውነት የታደለ ነው። እዛ ቤቱን አላህ ያሳምርለት። አላህ ጀነተ ፊርደውስን ይወፍቅለት። ያቺ ጨለማ ቤቱን አላህ ያብራለት። ልጆቹን ሳሊህ አድርጎ በስጁዳቸው ላይ የምጸልዩለት ብርታቱን አላህ ይስጣቸው። አብሽሩ። ባረከላሁ ፊኩም። አብሽሩ፣ ብርታቱን አላህ ይስጣችሁ። ባረከላሁ ፊኩም። አብሽሩ። ጀዛኩም ላሁ ኸይር። ኡስሚ ወደ ኒያ ብንሄድ አይሻልም? ኡስሚ እሺ፣ አሲያ የምትጨምሪው ነገር ይኖርሻል? ከአስር ላይ ልክ ከ00 ላይ የገቢ ማሰባሰቢያ ፕሮግራማችን ይጀምራል። ሉላ አለኝ ቅድም ያለችው